እንዴ ኮኪ በፈጠረሽ ይሄ የእሷን ነው። በእውነት በቃ ውዶቼ እንዴት ናችሁ? ዛሬ እነ ናቲ ቤት ይጠርቻችኋለሁ እና ጨው የበዛበት ምግብ ላበላቸው ነው። ሪያክሽናቸውን አብረን እናያለን። እንዴት አያችሁት? እንደ ቤታችሁት ደከማችሁ? አዎ ከሩቅ ነው አይመጣም። እንዴት ነሽ ታዲያ? ሰላም ነሽ? እንዴት ናችሁ? አይ ቤትሽ አሪፍ ነው። እንዴት አየሽ? ምንም አይደለም። ቆንጆ እና ደህና ነሽ? አለሁ። እንዴት እየሆነልሽ ነው? ስራ ምናምን ዩቲዩብ፣ ቲክቶክ ምናምን አሪፍ ነው። ምንም ምን ሰሩ ነገር የለም። እንጃ እስኪ እናወራበታለን። አዎ የሆነ ያሰብኩት ቪዲዮ አለ። ምንድን ነው ያሰብሽው? ምግብ መጀመሪያ በልታችኋል? ተቀመጥን አይደል? ምግብ ግን አይ ችግር የለውም። አይ አሁን አዲስ እንትን በሉ። ስራ እንዴት ነው? እናንተ ጋር ስራ እንዴት ነው? እኛ እየሰራን እንደምታውቂው። ሰላም ነው እንግዲህ እስካሁን ምንም ስራ የለም። ኖርማል ነው። ዝም ብሎ እየባከነን ይደርሳል። እሺ ካላችሁ እና እንዴት ናችሁ? ጠፋችሁ? አልተመቻቸልንም። እኔ አልተመቻቸልኝ። ይሱፍ እኔ እንደዚህ እንደሆነ ባቅ ቤትሽ ሁሌ ነበር የምመጣው። ኧረ እባክህ በእውነት አይ ትመጣላችሁ። አሪፍ ነው። አይደብረኝም። ቤት ሰው የለም። ምሳ ስራሽ ነው? ማንም የለም። እርቦሃል? ምን ነው? አይ መብላታችን አይቀርም ግን እንዴ ግድ ነው። ሰፈራችሁ ደግሞ ጭር ያለ ነው። ምንድን ነው ሰው ይባል ጠፍተን ነበር እኮ ታች ወርደን እኔ ደግሞ እንደዚህ አይነት ሰፈር ነው የምወደው። በእውነት በእውነት አዎ። ኧረ ምን ይወደደ እናንተ ምን ሰፈር ነው የምትወዱት? እኔ ብዙ ሰው ምናምን ያለበት አይመቸኝም። ጸጥ ያለ ቦታ ነው። ቆንጆ ነው። ማይጀጅ ነው ይዱ እያየሁት ያንተ አታውረኝ። ከሰው ጋር ቁም ነገር እያወራሁ ነው። ቁም ነገር እያወራሁ ማርያምን ከአንቺ። እሺ እና ሰፈሩ እንዴት ነው? የአንቺ ሰፈር አሪፍ ይመስላል። ቆያችሁ? እንደውም ባለፈው እኮ ስላልተመቻችሁ ነው የምታችሁት። እኔ ስራ ነበር ለዛ ነው። እንዴት ብለሽ ከዚህ ጋር አስታርቂ እንደው በጣም ፒስ ይሆናልሽ። አይ የዛኔ ፍራንክ ምናምን ነው ምናምን ስለው አልተሽኝ ማርከፍ አይ ልክ ይዘገያል። አንዳንዴ ለዛ ነው የሱፋችን አለ ዘገኝ ስከልደ እሺ አንቺ ጋር መጣራታችን ፍራንክ ነው ብሎስ ከዛ ፋይናሊ በጣም እንፈናለን ምናምን። ዋናው ግን አልተመቸውም። ግን ኖርማል ነው፣ ችግር የለም ያጋጥማል። አይ ሩቅ ለዩቲዩብ ለፕራንክ ምናምን አይ እኔማ ባለፈው ስለሰራሽልኝ መልገሜ ነበር። ግን ልክ ያልሰራሁት እሱን የማይመለከተው ሰው እሱን እንጂ ኖርማል ነው። አንዳንዴ ያጋጥማል። እሺ እና ደህና ናችሁ? ሰላም። እንግዲህ ሰፈራችሁ ይቀራረባል። ጥሩነት የኔ ነሽ? ያንቺ በጣም ያኔ ይቃላል ከእናንተ አንጻር ተንዞል እና ቆጥ አሁን ሰጋ ጨረስ። በእውነት በነገር ጥለሻል። አየሪ ነገር ሸተት ይታጣል። አይ ካሊት ይገርም
ምግብ እያሞኩ ነበር እና ይቅረብ ወይስ ትንሽ ትቆያላችሁ? እንቀምሳለን። ችግር ምግቧ እንዴት ነው? አይታማም ምናምን እንደው የሱስ ቀምሶት ያውቃል። ለቪዲዮ ምናምን ነው ስንገናኝ እንደዚህ ቤቷ መጥቼ ምናምን ያላታለን ሁሉ ቦታ እንግዲህ መጥቻ እጃችን ታጥበን እንምጣ። ቦታዬን ግን ወሰድክብኝ። ምግቡ ፓርት ላይ እንደ ቤታችን አንድ እንጀራ ይካኛል። እኔ ጨምራለሁ፣ እንዳይደብር ጨምራለሁ። ይህን ያህል ምግቡ ነው እንደመጣው ቀልድ እናመሰግናለን። ሙያዬንም በዝተው እስቲ እናያለን። ጨልጭልኝ እንጂ አንቺ አበይ አሁን የበላሁት በእውነት ያምር። እንግዲህ እስቲ ቤትሽ ወተን ቆያችሁ እኮ ስጠብቃችሁ ትንሽ ሄደ ሰዓት ነው። ቀበልቼ ጠብቃችሁ ይሻላል ብዬ በላ። ለብቻሽ በላሽ? ይሁን ምን ይደረጋል። አንተን ያሰፈርክብን እንግዲህ አሳስ እዚህ ታች ሌላ ሰው ሳናገር ወደ ታች ረድ ብሎ የማይሆን መንገድ ግራ ገባችሁ። እንዴት ነው? እንዴት ነው ሙያዬ? እደረስት አሪፍ ነው። ይደብር አሪፍ ነው። ቆንጆ ነው። ቆንጆ ነው። አሪፍ አይደል? ምንድን ናት? አሪፍ ነው። ብሉ፣ ጨምሩ። በቃ ችግር የለም። አረ እናት ሲጀመር አሳንስከው። በእውነት ቆንጆ ነው። በጣም ቆንጆ። ችግር ቆንጆ እየጨመራችሁ እንደገባችሁ እና የሚጠጣ ውሃ ካለ በቃ ለእኔ ሌላ ይምጣ። ለእኔ ሌላ ያስቸግርሽ። ኧረ ችግር የለውም። ምን በሌላ ውሃ ይዛል ስንታ ይሻላል። ሳልጠምሰው
ሳቀምሰው ነው ያመጣችው እባክህ እንጂ እንደዚህ አትበጣም። እኔ አልጫው መስሎኝ ነበረ። የምን አልጫ ቀይ ወጡ ራሱ እንጂ ከቢጃው ያተፋ አሬን ጠጣና አንተ እሻው እንዴ ብለህ ነው ምን ነገራት ነይ በላት በቃ ችግር ኮክዬ ታዩ በቃ ነይ በቃ ይሄን ጠጥቶታል። ኮክ ይሄን ጠጥቶት ችግር ነይ ዝናብ እየዘነበ ነው መሰለኝ ለመውጣትም አይመችም። ለዛም ኮክዬ ላውጥሻ አረብኝ በእውነት አሁን ይብሎት አሁን እኔ ጠበቆች ምን እነዚህ ልጆች ሀሳብ ሌላ ምግብ ነው የበላሽው ወይስ ይሄን? አረ ይሄን ነው አንደረችት ቆንጆ ነው እሺ ምንድነው ምንጭም ያ አረ ሁሉ ነው እንችላው በእውነት እኔ እንትን ጾም እኔ ይገርማችኋል ጨው አልጨምርም። ጨው አልችልም ራሱ መጨመር በጣም ነው አሳንሰው በቃ ቤት ውስጥ ሁሉ ጊዜ ኧረ ጨው ጨምሪ እንደተባልኩኝ ነው። ልክ ነሽ። ትንሽማ ሳያንስ አይቀር ምላሴ የሌለው ሰው መሆን አለበት እንጂ ቆንጆ ነው። እሸቱን ቆንጆ ነው። እንኳንም ወደዳችሁት። ያነሰው የምስለኝ ነው ችግር የለም። አነሳው ተው ግን ጨምሩ። በቃ ኮክዬ በቃ ላቁርሽ ግድ የለሽም። yes ብላው እውነት ኦኬ ይሄ ነገር በቀል ምን ነው? አይ አልበላችሁም እኮ ኧረ በቃ እንዴ በልተን የመጣ ነው ከጅምሩ። በእውነት እንዴ ኮኪ በፈጠረሽ ታይ ጨምር ይለለስ በእውነት በቃ አራሽ እሺ በይ በእውነት ወጡ እዚህ ነው ያለው። ወጡ እንጀራ ላይ ልቀቀው ብሉ። ተረጋጋ እንጂ እኔ ወጥ ያለው ወጥ ምን ቤቷ መተን እንጭፍት እኮ ብሉ ድረስ መተን እየበላን ነው እኮ ይሱፍ እየበላ እንካርዱና አይ በእውነት እኔ ጉሻ አሉት ጉሻ ስለማለት እንጂ አይ ችግር አለ። ኧረ ኮኪ ጨው በዝቶበታል። በቃ ነገርኩሽ እኮ። ኧረ ኮኪ የሚሆን አይደለም ኮኪ መስቲ ሞክሪ። ኧረ ተው በጣም አሪፍ ምግብ ነው። ተው ተስማማ። አይ ጮማ ታይ ኮኪ ግድ የለም ምን ነው የበዛበት የምን እየደበረኝ ነው። አይ ሁለቱም ነገር ላይ ጨው በዝቶበታል። ኮኪ እኔ ላይ ነው ብዬ ባሳንቺ እንትካሽ በኋላ ሌላውን ጨው ጨምሯል መሰለኝ። አይደለም እኔ ሰሎስ ምንድን ነው? እኔ ምንም ሊገባኝ አልቻለም። እንደዚህ የምታማሩት ነገር ጨዋለሁ። ምንም አትዋሽ። በቃ ጨዋለሁ። አይ ይጣፍጣል። ይጣፍጣል። አዎ አትዘመቻት ተመቸህ? የምር ግራ ተናገር። ምንም አትፍራ። በቃ አሰራ ነገርካት እኮ በቃ ጨው እውነት ኩክሲ ጨው በዝቶበታል። አቺን እያላችሁ ነው አቺን በዚህ ጨው መብላቱ ራሱ አለመቻልሽ ነው ያፈል አቺን። ኧረ እናንተ አቺን ማለት ጨው በዝቶበታል። የሆነ ጨው በዝቶበታል እንዴ! ይሄማ አላፊ ነው። ይሄ አውቀሽ ለመግደል ነው። እስቲ ድገም በደንብ ጥቅልል አድርገሽ እየሰራሽልን ነው። ጠግበሽ ነው? አዎ ጠግበለው። ኮኪ ይሄ ነገር በቃ አይደለም። እኔም ያሳመመኛል። ይቅርብ። እኔ በቃ ለሙራ እዛ ስናብደዱ እዚህ ገና በእውነት ከባድ ብሉ። ልጨምርላችሁ? አይ ልጨምርላችሁ? ኮኪ በፈጠረሽ ኮኪ በቃ ኮኪ እኔ ምንም አልገባኝ። ጨው አትወዱ? ሰውዬውን ጨረስኩ። ያለ ጨው ነው የምትበሉት መሰለኝ። እነዛ ኩብቱን ካላለ ያረጋግጡበታል። አይ በቃ በቂ ነው። ትንሽ መቀመሱ ራሱ በቂ ነው። እንዴት ነው ይመራል? አይ አሪፍ እኮ ግን ጨው በዝቶበታል።
እኮ ጨው እንዴት ነው ያቃጥላል? ይመራል ያቃጥላል ይመራል። እንዴት ነው የተሰማችሁ? አልገባኝም። ለእኔ ኖርማል ነው። ምንድን ይሰማት እንዴ? ሁለት ሰው ጨው በዝቶበታ እያለ አንድ ሰሪ እየተከራከረ ከዚህ በላይ ምን እሺ ይባልሽ? ይሄ ሊበላ ዝም ብሎ ሊበላ እንዴት? ምንድን ነው ጨምሪበት ነው አብዝቼበት ነው? ፕራንክ እና የምን ፕራንክ የምን ፕራንክ? ቤትም ተጠርተን ፕራንክ አለ። ከፕራንክ ውጭ አታውቂም እንዴ አንቺ? ደግሞ እዛ ጋር ስልኩ መቀመጡን ያጠራጥሩኛል። ታውቃለህ? ምንድን ነው እንደዚህ ስልኩ ዝም ብሎ መብላት አለ እንዴ? ላወራት ነበር እኮ ስለ ስልኩ፣ ግን ጨው ይዞኛል እዚህ። አይዟችሁ ወይ እንደዚህማ ከሆነ በቃ አሁን ያልበዛበትን ትበላለህ። ነገሩን እያከበድሽው ነው በነገራችን ላይ። በቃ ተሳካልሽ እንዴ? አረኛ ያልበዛበትን ደግሞ አሁን ይበላል። በቃ ሰብስክራይብ አድርጓት፣ ላይክ ምናምን እንዴ አትገላ ያልበላሁትን ጥብስ